በአንድ መንደር ውስጥ አንድ ዝምተኛ ሰውዬ ነበር። ዝምተኛም ከመሆኑም በላይ ጠቢብ የሚባል ሰው ነበር። አንድ ወጣትም ወደ እርሱ በመምጣት ጥያቄ ጠየቀው። እኔ ስኬት እየራቀኝ ነው፣ ስኬታማ እየሆንኩ አይደለም ብሎ ጠየቀው። ምን ላድርግ ብሎ። ጠቢቡም ሰውዬ ወጣቱን እጁን በመያዝ ወደ አንድ ቦታ ወሰደው። እዛ ያለውን ኩሬ ውሃ፣ ጥርት ያለው ያ ኩሬ ውሃ ይታያል ወይ አለው። ወጣቱም አዎን አለው። አየኸው? ሰማዩን፣ ዛፎቹን ጥርት አድርጎ ያሳያል። ልክ አንተም ውስጥህን ማየት አለብህ። ሌላውን ትኩረትን የሚስቡህን ነገር ራቅ ብለህ ትኩረትን ሰብስበህ ውስጥህን መመልከት አለብህ አለው። ስለምናደርገው ነገር ሁል ጊዜ ማውራት አይጠበቅብንም። ውስጣችንን ድርጊቶቻችን ይናገሩ። ሶሻል ሚዲያ ስለ እናንተ ማወቅ የለበትም። ማስመሰል የማትችሉት ነገር ቢኖር ውጤታችሁን ነው። ውጤትም ማስመሰል አችልም። ብዙ ማውራት የለብህም። ወደ ተግባር ገብተህ ተግባርህ ነው መናገር ያለበት። አንተ መናገር አይጠበቅብህም፣ ተግባርህ ይናገራል። ብዙ ሰዎች ያስመስላሉ። ብዙን አውርተው ድርጊቶቻቸው ግን በጣም ትንሽ ናቸው ወይም ድርጊት የላቸውም። ፍጹም ማስመሰል የማትችለው ነገር ውጤታቸው ነው። ውጤትም ማስመሰል አይቻልም። አንድ አባባል አለ፣ በዝምታ ስትዋጥ ምንህም ማጥቃት እንዳለባቸው ያውቁም ይባላል። ዝም ስትል ስለምታደርገው ነገር፣ ስለምትንቀሳቀሰው እንቅስቃሴ በጥንቃቄ ስለሆነ አያውቁም። ስለሆነ በዝምታ መዋጥ አለብህ። የአፕሉ መስራች እንዲህ ይላል፣ ወደፊት ስለምንፈጥራቸው ቴክኖሎጂዎች ምንም የምንናገረው ነገር የለም ይላል። ዝም ብለን እንሰራለን። ልክ ሰርተን ስንጨርስ ግን የፈጠርነው ቴክኖሎጂ ዓለምን ያስደነግጣል፣ ዓለምን ጉድ ያስብላል ይላል። በህይወታችን ውስጥ መሆን የምትፈልገው ቦታ ካልሆንክ ይህ ቪዲዮ ላንተ ነው። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። ከምቾት ወጥተህ በዝምታ ውስጥ ራስን መፈለግ አለብህ። የሰው ልጅ በድብቅ የሚያደርገውን ነገር በአደባባይ ይሸለማል ይባላል። አንተ በድብቅ አሁን ከለፋህ የሆነ ሰዓት ላይ በአደባባይ ትሸለማለህ። እያንዳንዱ ጊዜ ከሰዎች ከነገሮች መራቅ አለብህ። አንዳንዴ ራስን ውስጥህን መስማት አለብህ። አንዳንድ ጊዜ ዝም ማለት አለብህ። ውስጥህን ማዳመጥ አለብህ። በቃ ዝም ማለት ስል ግን ውስጣችሁን ማዳመጥ ማለት ነው። በህይወት የሚያገኘውን ነገሮች፣ ችግሮች ግዴታ ለሰዎች መናገር አይጠበቅብህም። ከምንም ጊዜ በላይ ትኩረትን ወደ ውስጥህ ማድረግ አለብህ። ትኩረትን ወደ ውስጥ አድርገህ ለዓላማህ ለግብህ መስራት አለብህ። አሁን የማትፈልገው ቦታ ላይ ለምንድን ነው ያለው? ህልሞቻችንን ማሳካት ያቃተን ለምንድን ነው? ለምን ይመስላችኋል? ምክንያቱም አንከረን ስለማንሰራ ነው። አንከረን የማንሰራው ደግሞ ስልካችን ላይ ተጥደን ስለምንውል ነው። ለኛ የማይጠቅመንን ሶሻል ሚዲያ እየተከተልን ነው። ብዙ የሚጠቅሙ ነገሮች አሉ፣ ግን በዛው ምትክ በጣም ብዙ ህይወታችንን ቀጥ አድርገው የሚያቆሙ ምንም እንዳንንቀሳቀስ የሚያደርጉ ፕላትፎርሞች አሉ። ፎሎ አድርገህ ወይም ሰብስክራይብ አድርገህ የምትከተለው ሰው ለአንተ የሚጠቅም ለህይወቱ ውስጥ ትንሽ ነገር የሚጨምር መሆን አለበት። አትዝናኑ እያልኩ አይደለም። መዝናናት ጸዴ ነገር ነው፣ ግን ሲበዛ ጅል ነው የሚያደርገው። አንተ ህይወቱ ቁጭ ብለህ ህይወቱ የተሳካለትን ሰው ቁጭ ብለህ ማየት ለአንተ ምንም የሚጠቅም ነገር የለም። ለፈኒ ግን ዘና ለማለት ጸዴ ፕላትፎርም አሉ። ግን ለህይወትን የሚቀይር ነገር ከፈለክ ፖድካስቶችን፣ ኢንተርቪዎችን፣ የተለያዩ ነገሮችን መስማት አለብን። ለአንተ ከሶሻል ሚዲያ በላይ ለወጣቱ የሚጠቅም ነገር የለም። አይምሮአችን ለደቂቃ እንኳን ጸጥ እንዲል ማድረግ አንችልም። ሶሻል ሚዲያ ላይ ከብዙ ሰዎች እንቀናለን። ብዙ ሰዎችን ህይወታቸው ተሳክቶላቸው በሶሻል ሚዲያ ስናያቸው እንቀናለን። እነርሱ ግን እዛ ደረጃ ለመድረስ ብዙ መስዋዕትነት ከፍለዋል። ያኔ ግን መስዋዕትነት ሲሰሩ በድብቅ ነበር። ማንም አላጨበጨበላቸውም። ማንም ቢሆን ለምን ማንም አያውቃቸውም ነበር። በድብቅ ሰርተው አሁን በአደባባይ ይጨበጨብላቸዋል። እዛ ያሰቡት ደረጃ ሲደርሱ ፌመስ ሲሆኑ በአደባባይ ያጨበጭቡላችኋል። ቅንጭላታችሁን ባዶ ማድረግ አለባችሁ። ባዶ አድርጋችሁ ራስን ማዳመጥ አለብህ። በምንም ነገር ቢዚ መሆን የለብን። ቅንጭላታችንን ባዶ እንዲሆን መፍቀድ አለብን። በምንም ነገር ሊሰረቅ አይገባም። የምትፈልጉትን መንገድ ለመድረስ በዛ መንገድ ነው። ስለዚህ በዛሬ ቪዲዮ
በዚህ ነገር በጥልቅ እንመለከታለን፣ አብራራላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከተመቻችሁ ላይክ እያረጋችሁ። ብዙውን ጊዜ ሰዎች እንደመሆናችን መጠን ያሰብነውን እቅድ የመናገር ችግር አለብን። በቃ ዝም ብለን መስራት አንችልም። በሳይኮሎጂ እንደተጠናው ያሰባችሁትን እቅድ መናገር ቅንጭላታችሁ ያ እቅድ እንደተሳካ ያምናል ይባላል። እና እቅዶቻችንን ማፈን መያዝ አለብን። ተግባሮቻችን ናቸው መናገር ያለባቸው። ተግባር ትልቅ ኃይል አለ፣ የመናገር ትልቅ ኃይል አለው። ሁላችንም ይሄ ችግር አለብን። ለሰዎች የመናገር እቅዳችን ብዙ ምክንያት ሊኖረን ይችላል። ከምክንያቶቹ ዋነኛው ለሰዎች ቦታ እንዲሰጡ፣ ይህ ሰው በጣም አሳቢ ነው እንዲባል፣ ወይም ሰዎችን ድቅ ለማድረግ እኔ ዓላማ የለኝም ብለው እንዲያስቡ ለማድረግ ሊሆን ይችላል። ግን ይህንን ባወራን ቁጥር ከሚገባው በላይ እያወራን እንደሆን ማወቅ አለብን። ዝምታ አስፈላጊ ነው። አስባችሁ ታውቃላችሁ? 2 ከንፈር 1 አንጎል እንደተሰጠን ዋነኛው ምክንያት ግን ለመናገር ትክክለኛ ጊዜና ላለመናገር ትክክለኛ ጊዜ በማመዛዘን ለማወቅ ነው። ዋነኛው ምክንያት በትክክለኛው ሰዓት መናገር እንዳለብን። እንደዚህም ይባላል 2 ጆሮ የተሰጠን ብዙ መስማት ስላለብን፣ 1 አፍ የሰጠን ግን ትንሽ መናገር ስላለብን። ለምን 2 አፍ አላረገልን? ይህ ትልቅ ምልክት ነው በተፈጥሯችን እንኳን። ስለሆነ የዝምታን ኃይል ተረድተን ወደ ህልሞቻችን መሄድ አለብን። ዝም ባልን ቁጥር ወደ ስኬታችን እየቀረብን ነው የምንሄደው። ዝም ማለት ተለማመድ። ቢያንስ ለ1 ሳምንት ወይም ለ2 ሳምንት ሞክረው። በህይወት የሆነ ለውጥ ታያለህ። ዝም ባልክ ቁጥር ሰዎችን የመረዳቱ አቅሙ ይኖርሃል። ሰዎች ምን እያሰቡ እንደሆን፣ ምን እየፈለጉ እንደሆን የመረዳት አቅሙ ይኖርሃል። ሰውን ምን ያህል ማሰብ እንደሚችል ታውቃለህ። እንደዚህም ይባላል አፍ ሲከፈት ጭንቅላት ይታያል እንደሚባለው፣ ማለቴ አፍ ሲከፈት አስተሳሰባቸውን ታያለህ። ምን እንደሚያስቡ፣ የት ድረስ እንደሆኑ ማየት ትችላለህ። ስለሆነ በዙሪያ ያሉ ሰዎችን እንድትረዳ ዝም ማለት አለብህ። መጀመሪያም አካባቢ እንዳልኳችሁ በዝምታ ስትዋጥ ምንህም ማጥቃት እንዳለባችሁ አያውቁም ብያለሁ። ዝምተኛ ከሆናችሁ ማንም ከምድር ካነስቶ ሊናገራችሁ አይችልም። የሄዳችሁበትን መንገድ በተአምር ስለማያውቁ ማንም ክብራችሁን ዝቅ አያረግም። ስለሆነ ዝም ማለት ተለማመዱ። ቪዲዮውን እስከ መጨረሻው ስላያችሁት በጣም ነው የማመሰግነው። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ በሌላ ሐሳብ እስክንገናኝ ይመቻችሁ።